ክቡራና ክቡራት እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ዋላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት አገር በሀገርም ውስጥ በውጭም የምትኖሩ ሰላማችሁ ይብዛ። እንኳን የአድዋ የድል በዓል በሰላም አደረሳችሁ እላለሁ። ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል። እኛ ግን የድል በዓልን እናከብራለንና ለመላው ኢትዮጵያውያን እንኳን አባቶቻችን በእውነት ፍጹም ተጋድሎ በሀገራዊ ፍቅር አድርገው በእውነት የኢትዮጵያን ክብር በመላው ዓለም እንዲታወቅ ያደረጉበት ታላቅ በዓል ነውና እንኳን አደረሳችሁ ላለው የዛሬውን መርሃ ግብራችን በይፋ ጀምረናል። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው። ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ። ሐሳብ አስተያየታችሁ ላኩልን። እኔ ግን እስቲ ባዘጋጀሁት በዚህ መርሃ ግብር እስቲ ንጉሠ ነገሥት ዳግማዊ አጼ ምኒልክ የተናገሩትን ኃይለ ቃል መነሻ አድርጌ ይህንን ደስ የሚል ኃይለ ቃላቸውን ላንብብላችሁ። እንዲህ ይላሉ ንጉሠ ነገሥቱ። ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። እንግዲህ ብሞት ሞቴ ሁሉ ነውና ለእኔ ሞት አላዝንም። ደግሞም ልዑል እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገር የከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ከአሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁንም ጉልበት ካለህ በጉልበት እርዳኝ። ጉልበት የሌለ ለልጅህ፣ ለሚስትህ፣ ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተ ላገኘ። እንግዲህ ይሄ የንጉሠ ነገሥት የዳግማዊ ምኒልክ የክተት አዋጅ በተለይ መስከረም ላይ የተነገረ በጣም አስገራሚ እግዝእትነ ማርያምን ለዚህ አማላጅ የለኝም ብለው የተናገሩበት በጣም አስገራሚ ነው። እንግዲህ የውጫሌ አንቀጽ 17ን ውል በማስመልከት እምዬ ምኒልክ የተናገሩትን ንግግር በመናገር የዛሬውን መርሃ ግብር ጀምሬያለሁ። ክቡራን ተመልካቾቻችን በጣም የሚገራርሙ ነገሮችን ነው ዛሬ የምናየው። በተለይ በዛሬው ዕለት እንግዲህ አድዋን ስናነሳ ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌን ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ፣ ፈቃዱ ከሆነ የሚለውን በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል። በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናት እና መንፈሳዊ ኃይልን ተቀዳጅተዋል። በተለይ ብላቴን ጌታሩ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ከጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታሩ በዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ። ምክንያቱ ግን በእርግጥ አልታወቀም። ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል። በጊዜው የተደረገውን እንደ መብረቅ የሚያስፈራ ድምፅና እንደ ቀስተ ደመና በተለይ ደግሞ በጥንት በዚህ ብራን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትም ክስተት ጭምር እንደነበረ በእውነት እናያለን። ይሄ እንግዲህ በጣም የሚያስገርም ነው። በጣም ትልቅ ድል ነው። ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባ ገሪማ ደረሰ። እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ የያዘው መድፍ አለ፣ ወታደር አለ። በስተቀኝ ጄኔራል ዳሞርሚዳ መድፈኛ ሰራዊት ይዟል። በመካከል ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በጣም ደግሞ ከፍተኛ ጦር ከኋላ አለ።
ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው በጣም ተዘጋጅተው ነው የመጡት። አፄ ምኒልክ ሰይፍ ላይ የሚኒልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ላሉ በተለይ ብላቴን ጌታ ኅሩይ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይዞ ጀመር ይላልና እንደውም ቃል በቃል ምን ይላሉ? የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነፃነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጬ አሉልም ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር ይለዋል ብላቴን ጌታ ኅሩይ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን የአድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። ካህናቱ ታቦተ ሕጉን ተሸክመው ጳጳሱ ሰራዊቱ መሃል እግዚአብሔር ይፍታህ እያሉ ይናዘዙት ነበረ እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለምን የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአፄ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባርቴሪኒ አርሞልዲ ሁሉም ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበረ። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህን ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮቱ ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ የኢትዮጵያ አየር ንብረት የኢትዮጵያ አምላክ ነው እንግዲህ የምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሳኤ አሁን ምን ተባለ? የጥቁር አፍሪካ ትንሳኤ። ባንዲራችን ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነፃነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። በተለይ ከራሴ ተሞክሮ አንድ ነገር ላካፍላችሁ እወዳለሁ። 2 ሀገራት በጎበኘሁበት ጊዜ ይህን የአድዋን ድል ያስመለከተ አይቻለሁ። አንደኛው የእንግሊዝ ሀገር ለንደን የሚገኘው ትልቁ ሚዚየም ላይ በተለይ በኢትዮጵያ ኮሌክሽን ላይ የአድዋ ጦርነት በተለይ ንጉሠ ነገሥቱ ያሉበት በርካታ ተዋጊዎች ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ እንግሊዝ ብሔራዊ ሚዚየም ላይ ባየው ጊዜ የተሰማኝን ስሜት በእውነት እኔ ልነግራችሁ አልችልም። በጣም ቃላት ያጥረኛል። ሌላው ደግሞ ሰሜን አሜሪካ ዋሽንግተን ዲሲ ኮንግረስ ላይብራሪ ተፈቅዶልኝ ጉብኝት ባደረኩኝ ጊዜ በተለይ ንጉሠ ነገሥቱ ያሉበት እቴጌ ጣይቱ ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ
ኢትዮጵያውያንን ሲረዳ ኢትዮጵያውያን ከጣሊያኖች ጋር የሚያደርጉትን ፍልሚያ በኮንግረስ ላይብረሪ በተለይ በኢትዮፒክ ኮሌክሽን መግቢያው በር ላይ በትልቁ ተሰቅሎ ሳየው በጣም ልቤ ነበር የተነካው። እንግዲህ በሀያላን ሀገራት በምንላቸው በእንግሊዝ በሰሜን አሜሪካ ባየኋቸው ጊዜ ተደንቄ ሁለቱም ቦታ ላይ ፎቶ ተነስቻለሁ ለማስታወሻ። ክቡራን ተመልካቾቻችን ይሄ እንግዲህ ዓለምን ያስደነቀ ሌሎቹ የአፍሪካ ሀገራት ደግሞ ከቅኝ ገዢዎቻቸው ቀንበር እንዲላቀቁ በርን የከፈተላቸው ታላቅ የአፍሪካም የጥቁሮች ድል ተብሎ የሚወሳ ነው። ክቡራን ተመልካቾቻችን አንዳንድ ሹመቶችን ነግሬያችሁ ነው ማበቃው። ለምሳሌ ፊታውራሪ አለ፣ በጣም ጦሩን የሚመራ። በቀኝ ቀኛዝማች አለ፣ ግራዝማች አለ፣ ግራውን ጦር የሚመራ። ሊቀሐራ የሚባል አለ። ለአፍራስ ደግሞ በተለይ የፈረስ ላይ መሪዎች አሉ። ባላምባራስ ደግሞ የሚባል አለ። አምባ ትልቅ ተራራ ግዙፍ ነው፣ ራስ አለቃ ነው። አምባን ለመጠበቅ የተሾመ ምሽግ የሚሰራ ነው። አዝማች ማለት ደግሞ ሚሊታሪ ኮማንደር አለ። እንግዲህ በውጭ ቋንቋ አይደለም በራሳቸው ነው የገለጡት። ቢትወደድም የሚል ሹመት አለ። አሁን ትሰማላችሁ፣ ቢትወደድ ገሌ፣ ቀኛዝማች ገሌ፣ ግራዝማች ገሌ፣ ኮንፊውዝድ እንዳትሆኑ። ሌላው ደጃዝማች የሚል ሹም አለ። አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ በተለይ በጥንት የጦር አዛዥ ሹመት አልነበረም። ነገር ግን ጊዜያዊ ተልእኮ ተሰጥቶት ወደ ዋናው ጦር ሲመጣ አበጋዝ መባሉ ይቀራል። አጼ ምኒልክ ደግሞ ከፍ አድርገውት የጦር አበጋዝም ተብለው ተጠርተዋል። የጦር መሪ፣ የጦር ጓድ መሪ ነበር። 1907 የጦር ሚኒስቴር ሲተካ ይሄን ትንቀርቷል። እንዲህ አይነት የሹመት ስርዓት ነበራቸው እና ይሄ ነው እዚህ የነገስታት ወግ መጽሐፍ ላይ ታሪክ ላይ ስርዓት ላይ የተጻፈውና ይሄ የፕሮቶኮል መጽሐፍ ነው። እንግዲህ በግዕዝ ቋንቋ የሚገኝ ነው። ይሄ ሁሉ የተደራጀ ስርዓተ መዋቅር ነበረ ማለት ነው እና ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል። ሌላው ዓለም የነፃነት በዓል ነው፣ ከባርነት ነፃ ያወጣበትን በዓል ሲያከብር፣ ኢትዮጵያ ግን የነፃነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል፣ ኃይል፣ ብርታት፣ ጽን እንጂ መልፈስፈስ አይስማማትም እና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ሕዝቦች ናቸው። እመቤታችንንም የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸውን በእግዚአብሔር አድርገው ሕዝቡ በፍቅር ሆኖ ሀገሩን እንግዲህ በዚህ መልኩ ታላቅ ለዓለም ብርሃን እንድትሆን አድርገዋል። ዛሬ ተረካቢዎችም ያን መንፈስ በልባችን እናሳድራለን። ሁልጊዜ ሀያልነት አሁን ሌላው ዓለም ሌላ የውጭ ዜጋ ሲያይ ፈርቷል። ያቅኝ ግዛት ቀንበር በውስጡ አለ። ኢትዮጵያዊ ግን ኩሮ ሆኖ እንዲንቀሳቀስ ልበ ሙሉነት የሰጡት ያን ጊዜ ራሱ ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪው፣ የጦር መሪው፣ ህዝቡ ሁሉ በከፈሉት ታላቅ መስዋዕትነት በመሆኑ በዛን ጊዜ ያን መስዋዕትነትን የተቀበሉ በመላ ኢትዮጵያ ላሉ ህዝቦች አሁንም በዛሬው በታላቋ የካቲት 23 የድል በዓል ላይ ሆኜ በአጸደ ነፍስ ያሉትን አባቶቻችን እናቶቻችን ሁሉ እኔ እጅ ነሳለሁ። ሁለተኛም እጅ ነሳለሁ፣ ሶስተኛም እጅ ነሳለሁ። ባሉበት ክብራቸው ይስፋ፣ በሰማይም በገነት ያኑራቸው ብዬ እመኛለሁ። ስለዚህ እንኳን ለዚህ ታላቅ በዓል አደረሳችሁ ላለው መርሃ ግብሩን በእጅጉ እንደወደዳችሁ አውቃለሁ። እንኳን አደረሳችሁ። ለዓመቱ በሰላም ያድርሰን። ክብር ለአባቶቻችን፣ ክብር ለእናቶቻችን ይሁን። መልካም በዓል ባላችሁበት። መልካም አዳር።